አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኔትወርክ ይላል። የመጨረሻው የዩኒቱ ክፍል ነው ይሄ። የኔትወርክ ጥቅምና ጉዳቱ ምንድነው የሚሉትን እናያለን በዚህ ቪዲዮአችን ላይ። የይችኛዋ ፓርት ከሌሎቹ ፓርት በጣም ትንሽ ነች የምትሆነው፣ የትንሽ ደቂቃ ቪዲዮ ነች። መጀመሪያ የኔትወርክ አድቫንቴጁ ምንድነው የሚሉትን እዚህ ጋር የምትመለከቷቸውን እናያለን። ከዛ በመቀጠል የኔትወርክ ዲስአድቫንቴጆች አሉ። ዲስአድቫንቴጆቹን ካየን በኋላ ዩኒቱ ያልቃል ማለት ነው። በሚቀጥለው ቪዲዮ ላይ የዩኒት ሰመሪውን የዚህ ዩኒት ሰመሪ ከነገርኳችሁ በኋላ እዚህ መጽሐፉ ላይ ያሉ የዩኒት 2 ሪቪው ኤክሰርሳይዝ ጥያቄዎች አሉ። በጣም ብዙ ጥያቄዎች ናቸው። በጣም አሪፍ ጥያቄ ምርጫ ጥያቄዎች አሉት። በጣም ብዙ ናቸው። የትሩ ፎርስ ጥያቄ፣ ማቺንግ፣ ብላንክ ስፔስ እነኚህ ጥያቄዎች አሉና እነኚህን ጥያቄዎች ፈተና ከመግባታችሁ በፊት በደንብ መስራት አለባችሁ ማለት ነው። እነኚህን ጥያቄዎች ሙሉ ይዤላችሁ መጣ ይሆናል። ከዛ በኋላ ወደ ዩኒት 3 ወደ አፕሊኬሽን ሶፍትዌር ነው የሚሄደው በሚቀጥለው ቪዲዮአችን ማለት ነው። ስለዚህ ዛሬ የመጨረሻውን ፓርት 2.4ን አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኔትወርክ የሚለውን እናያለን። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጓቸው። እናንተ ደግሞ ሼር በማድረግ ስትተባበሩኝ እኔ ለእናንተ ብዙ ጥያቄዎችን የሚያስፈልጓችሁን ነገሮች 12ኛ ፍጡር ውጤት እንድትሰሩ የማያደርጓችሁን እና የተለያዩ ነገሮችን ከትምህርት ጋር የሚያገናኙ ነገሮችን የእናንተን ጊዜና ጉልበታችሁን ለመቆጠብ የሚጠቅሟችሁን ነገሮች እዚህ ላይ ፖስት አድርግላችኋለሁ። እናንተ ለጓደኞቻችሁ ሼር በማድረግ ተባበሩኝ። ኦንላይን ደግሞ በዚህ በስልክ ቁጥር እየደወላችሁ መዝገብና መማር ትችላላችሁ ማለት ነው። ስለዚህ ወደ ዛሬው ቪዲዮአችን ስንሄድ እዚህ ጋር እንደምትመለከቱት ዩኒት 2 ኮምፒውተር ኔትወርክ በሚለው ስር ምን ነገሮች አይተናል። በነገራችን ላይ እነኚህን ኖት ለማግኘት በዚህ ጋር በምትመለከቱት የዩዘር ኔም የቴሌግራም ዩዘር ኔም @ቶሮንቶ ብላችሁ ቴሌግራም ላይ በመግባት ይሄንን ኖቱን እዛ ላይ ስለምልክላችሁ ታገኙታላችሁ ማለት ነው። ስለዚህ ኔትወርክ በሚለው ስር ምን ነገሮች እናያየ ነው። መጀመሪያ ኔትወርክ ማለት ዴፊኒሽኑን የመጀመሪያው ቪዲዮአችን ላይ ያየን። ከዛ የኔትወርክ ኤሌመንቶች ኔትወርክ ምን ኤሌመንቶች አሉት የሚሉትን ካየን በኋላ ይሄኛው ደግሞ 2.3 በጣም ሰፊ የሆነ ቪዲዮ 48 ደቂቃ አካባቢ የሚደርስ ቪዲዮ ስለ ታይፕ ኦፍ ኔትወርክ ሰርችላችሁ ነበር። በዛሬ ቪዲዮአችን ላይ ግን አጭር የሆነች አድቫንቴጅ እና ዲስአድቫንቴጅ ኦፍ ኔትወርክ ነው ያለን። ቅድም እንደነገርኳችሁ የዩኒት ሰመሪውን ጥያቄ ሰርተን ይችኛዋን እንደሚቀጥለው ቪዲዮአችን ላይ እንጨርሳለን ማለት ነው። ስለዚህ ወደ ዛሬው ቪዲዮአችን ስንሄድ አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኔትወርክ ምን ጥቅምና ጉዳት አለው የሚለውን እናያለን። መጀመሪያ የኔትወርክን ዴፊኒሽን ለማስታወስ ያክል ማለት ነው። ኔትወርክ ማለት it is a connection of ኮምፒውተር ማለት ኮምፒውተሮችን እርስ በርሳቸው ማገናኘት ማለት ነው በቀላሉ። ከዛ ኔትወርክ ሶስት ነገሮች ያስፈልጉታል ኔትወርክ እንዲኖር። የመጀመሪያው አፕሊኬሽኖች ወይም ሶፍትዌሮች ያስፈልጋሉ። ለምሳሌ ቴሌግራም የምትጠቀሙ ከሆነ ቴሌግራም አፕሊኬሽን ያስፈልጋችኋል ማለት ነው። ከዛ ኢንድ ዩዘር የሚባል ያስፈልጋችኋል፣ ስልኩ ራሱ ያስፈልጋችኋል። ከዛ በተጨማሪ ፕሮቶኮል ያስፈልገዋል፣ ህግ ያስፈልገዋል ማለት ነው። ስለዚህ እነኚህ ነገሮች ኤሌመንት ኦፍ ኔትወርክ ብለን አይተናቸው ሁለተኛው ቪዲዮአችን ላይ። ሶስተኛው ቪዲዮአችን ደግሞ ታይፕ ኦፍ ኔትወርክ በሚሉት ስር 12 አይነት ኔትወርኮችን አይተናል። በአራት ዋና ካታጎሪ ከፋፍለናቸው የመጀመሪያው ቤዝድ ኦን ዜር ኮኔክሽን፣ ሚዲየም፣ ዋየርድ እና ዋየርለስ ኔትወርክ ብለን በሁለት ከፈልናቸው። ከዛ ቤዝድ ኦን ዜር ጂኦግራፊካል ከቨሬጅ ደግሞ ፐርሰናል ኤሪያ ኔትወርክ፣ ዋይድ ኤሪያ ኔትወርክ፣ ሎካል ኤሪያ ኔትወርክ እና ሜትሮፖሊያን ኔትወርክ ብለን በአራት ከፈልናቸው ማለት ነው። ከዛ ደግሞ ቤዝድ ኦን ዜር ቶፖሎጂ ወይም ዘ አሬንጅመንት ኦፍ ኔትወርክ በአራት ከፈልናቸው። ሪንግ ቶፖሎጂ፣ ባስ ቶፖሎጂ እንዲሁም ደግሞ ሪንግ ቶፖሎጂ፣ ባስ ቶፖሎጂ፣ ሜሽ ቶፖሎጂ፣ ስታር ቶፖሎጂ ብለን በአራት ከፈልናቸው ማለት ነው። በመጨረሻ ደግሞ ቤዝድ ኦን ዜር ሴኩሪቲ ኤንድ ሮቡስትነስ በሁለት ከፍለናቸው ነበረ። እነኛም ፒር ቱ ፔር እና ክላይንት ሰርቨርስ ኔትወርክ ብለን አጠቃላይ 12 አይነት ኔትወርኮች እንዳሉ አይተን ነበር። በነገራችን ላይ ላስት ላይ የሰራሁትን ቪዲዮ ካላያችሁ በጣም ኢምፖርታንት ስለሆነ እሱን ዛሬ ደግሞ እነኚህ ኔትወርክ አይነቶች ምን ጉዳትና ጥቅም አላቸው ስንል የመጀመሪያው ጥቅማቸውን ነው የምናየው። ኔትወርክ ፕሮቫይድ ሲግኒፊካንት አድቫንቴጅ ኦፍን አንድ ዲስአድቫንቴጅ፣ ጉዳትም ቢኖራቸው ግን በጣም ብዙ የሆነ ጠቀሜታ አላቸው ነው የሚለን ጉዳታቸው እንዳለ ሆነ። ስለዚህ መኒ ካምፓኒ ሪሊ ኦን ኔትወርክ ኦፕሬት ኢቨን ሰርቫይቭ። ስለዚህ ብዙ ካምፓኒዎች ሰርቫይቭ ለማድረግ ለመቀጠል ራሱ በኮምፒውተር ላይ ሪሊ ናቸው፣ ጥገኛ ናቸው ማለት። ኔትወርክ ከሌለ እነኛ ካምፓኒዎች ሰርቫይቭ ማድረግ ራሱ አይችሉም ማለት ነው። ኔትወርክ የዚህናል በጣም ጠቃሚ ነው ማለት ነው። ስለዚህ ለብዙ ቢዝነሶች ራን እንዲደረጉ ኔትወርክ ያስፈልጋል ማለት ነው። የመጀመሪያው የኔትወርክ ጥቅም ምንድነው? መረጃ መላላክ ነው፣ ሼሪንግ ኦፍ ዴታ። ኔትወርክ ኢኔብል ሼሪንግ ኦፍ ዴታ ኤንድ ኢንፎርሜሽን አመንግ ኮኔክትድ ዲቫይስ። ስለዚህ ኮኔክትድ በተደረጉ ዲቫይሶች መካከል ዴታን ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ፣ ከአንደኛው ኮምፒውተር ወደ ሌላኛው ኮምፒውተር እንድንላላክ ይጠቅመናል ማለት ነው። እና ደግሞ ዘ አክሰስ ቱ ዴታ ስቶርድ ዴታን ስቶር ለማድረግ ለማስቀመጥ ይጠቅመናል። ዳታቤዝ ማለት በዳታቤዝ ሰርቨራችን ላይ ብዙ መረጃዎቻችንን ስቶር አድርገን የምናስቀምጥበት ማለት ነው። ልክ እንደ
ባንክ እንደማለት ነው። ኢትስ ዘ ባንክ ኦፍ ዴታ ማለት ነው፣ ዴታቤዝ ስንል ማለት ነው። ስለዚህ ምንድነው ኔትወርክ የመጀመሪያ ጥቅሙ ዴታዎችን እንድንላላክ ከተላላክም በኋላ ደግሞ እዛው ሼር የተደረግናቸውን ስቶር አድርገን እንድናስቀምጣቸው ይጠቅማል። ሌላው ኮመን ዩዝ ኦፍ ኔትወርክ ምን ናቸው ስንል የመጀመሪያው ዶክመንት ናቸው። ዶክመንት ምንላቸው ለምሳሌ እዚህ ጋር የማስተምርበት አይነት ፒፒቲ ሊሆን ይችላል፣ ፓወርፖይንት፣ ወርድ ምናምን ነገር፣ ኢሜጅ ፎቶዎች ሊሆኑ ይችላሉ፣ ቪዲዮዎች ሊሆኑ ይችላሉ፣ ሶንግ ሙዚቃ ሊሆኑ ይችላሉ፣ ቪዲዮ ሊሆኑ ይችላሉ። እና በነገራችን ላይ አንድ ቤት ስላለችኝ እዚህ ጋር እነኚህ ታይፕ ኦፍ ዶክመንት ናቸው። ኢሜጅ እና ፎቶ ልዩነታቸው ምንድን ነው? ይችን ኮሜንት ላይ መልሷን ጻፉልኝ። what is the difference between image and photo? ስለዚህ የመጀመሪያው የኔትወርክ ጥቅሙ ምንድነው? መረጃን ወይም ደግሞ ዴታን ሼር እንድንደራረግ ይጠቅመናል። እንዲሁም ደግሞ ሼር የተደረገውን ስቶር እንድናደርግ ማለት ነው። ከዛ ኮሙኒኬሽን ነው። ኮሙኒኬሽን ኔትወርክ ለኮሙኒኬሽን ይጠቅማል። ኮሙኒኬሽን enables under the community quickly through various challenge። ለምሳሌ ቻት ስናደርግ ስናወራ ኦንላይን ላይ ሚሴጅ ስንጻጻፍ ስካይፕ ሊሆን ይችላል፣ በዋትስአፕ በቫይበር፣ በቪዲዮ ኮንፈረንስ ኦንላይን፣ በኢሜል፣ በቴሌቪዥን፣ በራዲዮ ምናምን ስናይ ኔትወርክ ያስፈልገናል። ስለዚህ በቀላሉ እንድንግባባ ኔትወርክ ይጠቅመናል ማለት ነው። ስለዚህ ኮሙኒኬሽን ኦቨር ሎንግ ዲስታንስ ረጅም ርቀት ላይ ሆነን እንድንግባባ በሪሞት ይሄ ማለት ምንድነው? የተለያየ ቦታ ሆነን ሪሞት ኤሪያ ላይ ሆነን እንድንግባባ ስራዎችን ኦንላይን እንድንሰራ ይጠቅመናል። ሶስተኛው ጥቅሙ ምንድነው? ሃርድዌርን ሼር እንድናደርግ ነው። ሃርድዌር ሼር ስናደርግ ምንድነው? በኔትወርክ ሃርድዌር ሼር እናደርጋለን። ለምሳሌ ናስ ኔትወርክ አታች ስቶሬጅ ይባላል። ኔትወርክ አታች ስቶሬጅ ማለት ምን ማለት ነው? ላርጅ ስቶሬጅ ዲቫይሶችን ይዝላል። ለምሳሌ ሃርድ ዲስክ ማለት ነው። ሃርድ ዲስክ ኮምፒውተሮች ከሌላቸው መስራት አይችሉም። ስለዚህ እንደዚህ ብዙ ሃርድዌሮችን ሼር እንድንደራረግ ይጠቅመናል ማለት ነው። ፕሪንተር፣ እነኚህ ፕሪንተሮች ለምሳሌ ብዙ ኔትወርኮችን ከአንድ ሲንግል ፕሪንተር ጋር ይገናኙና ከዛ የምንፈልገውን ነገር ፕሪንት አድርገን እንድናወጣና በፔፐር መልክ እንድንጠቀመው። ስለዚህ ኤኒዌይስ ግን ሃርድዌሮችን ሼር ለማድረግ ኔትወርክ ይጠቅመናል ማለት ነው። እንዲሁም ደግሞ ፋክስ ማሽኖችን፣ ስካነሮችን፣ ሱፐር ኮምፒውተሮችን እነኚህን ሁሉ ኮኔክት ለማድረግ ኔትወርክ ጠቀሜታ አለው ማለት ነው። ሌላው ሼር ሶፍትዌር ነው። ሶፍትዌሮችን ሼር እንድናደርግ ሶፍትዌር ካን ቢ ሼርድ ኦቨር ኔትወርክ ፎር ላይሰንስድ ዩዘር። ላይሰንስድ ዩዘር ማለት ለምሳሌ እናንተ የሆነ አፕሊኬሽን ሰርታችሁ አፕሊኬሽኑ የእናንተ ነው። ስለዚህ ሌላ ሰው የእናንተ አፕሊኬሽን ሲጠቀም የእናንተን ፈቃድ ማግኘት አለበት። ስለዚህ ኢንተርኔት ቤዝድ ሰርቪስ ለማግኘት ምን ያስፈልጋል ማለት ነው? ላይሰንስ ያስፈልገዋል ማለት ነው። ስለዚህ ለላይሰንስድ ዩዘሮች ሶፍትዌርን ሼር እንድናደርግ ይጠቅመናል። ለምሳሌ ኮምፒውተር ጌሞችን፣ ኢለርኒንግ ፕላትፎርም፣ ኦንላይን መማሪያዎች እንዲሁም ደግሞ ለርኒንግ ማኔጅመንት ሲስተሞችን፣ ቲቺንግ ለርኒንግ ፕሮሰሱን የሚያግዙ ነገሮችን ሼር ለመደራረግ ይጠቅመናል። ሌላው ደግሞ በጣም ጠቃሚው ነገር ለትራንስፈሪንግ መኒ ነው። ኦንላይን ገንዘብ ለመላክ በቴሌብር በሞባይል ባንኪንግ ሊሆን ይችላል ኔትወርክ ይጠቅመናል። ሶ ኮኔክትድ ቱ ሴኪዩር ኔትወርክ ፋሲሊቲ ዲጂታል መኒ ትራንስፈር በባንክ እና በተጠቃሚዎቹ መካከል ገንዘብ ላይ ለመላላክ ይጠቅማል ማለት ነው። ሌላው ፋንክሽናሊቲ ኢኔብል ቢዝነስ ቱ ማኔጅ ፔሮል። ፔሮል ማለት ምን ማለት መሰላችሁ? ለምሳሌ አንድ ካምፓኒ 50 ሰራተኛ ቢኖሩት የ50ውንም ደሞዝ በተመሳሳይ ሰዓት ነው የሚከፍለው። ፔሮል ላይ ምን ያደርጋሉ? ሁሉም ስማቸው እስከነ ደሞዛቸው ይገባል። ከዛ የሚያስፈልገውን ቶታል አማውንት ኦፍ ብር ባንክ ሲያስገባ ለሁሉም ባንዴ ብትናርጎ ይከፍልለታል ማለት ነው። ይሄ ፔሮል ይባላል። ስለዚህ ዌጅ ማለት የሰራተኞችን ገንዘብ ለመክፈል በቀጥታ በአካውንታቸው ለማስገባት የሚጠቅመን ነው። ይሄ ኔትወርክ ያስፈልገናል እንጂ ለሁሉም ሰው ለየብቻው የሰራተኛ ደሞዝ አይገባም ማለት ነው። በፔሮል ነው የሚገባው። ግን እነኚህ ጥቅሞቹን ካየን ጉዳቶቹስ ምንድናቸው ስንል ደግሞ ቫይረስ ኤንድ ማልዌር ነው። አሁን ቫይረስ ካለበት ኮምፒውተሩ መረጃዎቻችንን ምን ልናደርግ እንችላለን? ሉዝ ልናደርጋቸው እንችላለን። ኔትወርክ ፋሲሊቴት ኢዝሊ ኢንፎርሜሽን ሼሪንግ አመንግ ዩዘር። ስለዚህ መረጃ ኢዝሊ ሼር እንዲደረግብን ያደርገናል ማለት ነው። ይሄ ደግሞ ኮንቬንስ ይፈጥራል፣ ሪስክ ይፈጥራል። ቫይረስ ከገባበት አንዳንድ ማልዌር ስፕሬዲንግ ቢትዊን ኮምፒውተር ኮኔክትድ ቱ ዘ ኔትወርክ። ስለዚህ ማልዌር ይፈጠራል። ያ ማለት ሶፍትዌሮቹ ላይ ሰሩልን ይችላሉ፣ ሊበላሽብን ይችላል ማለት ነው። ሁለተኛው ቨልነራቢሊቲ ነው። ተጋላጭነታችን ይጨምራል። ቨልነራቢሊቲ አራይዝ የሚያደርገው መቼ ነው? ብዙ ኔትወርኮችን ሪሞት አክሰስ እናደርግ። ለምሳሌ የሆነ መረጃ ምናምን ስትላላኩ የእናንተን ፕራይቬት የሆነ ሚስጥራችሁን ሌላ ሰው ሊልክባችሁ ይችላል ማለት ነው። ስለዚህ ቨልነራብል ትሆናላችሁ፣ ተጋላጭ ትሆናላችሁ ማለት ነው። ስለዚህ ኒው ሜቶድ ኦፍ አክሰሲንግ ኮምፒውተር ካሌቱ ሴኩሪቲ ኢሹ። ስለዚህ ይሄ የደህንነት ስጋት ያመጣብናል ማለት ነው። መረጃችንን በስርዓት ካላዝን ይሄ የኔትወርኩ ጉዳት ነው። ስለዚህ ቨልነራብል ተጋላጭነታችን እየጨመረ ይመጣ ማለት ለምሳሌ
ሁለት ጓደኛሞች ከሆኑ እነኛ ጓደኛሞች በጥሩ ሁኔታ ላይ የነበሯቸውን መሪ ሚስጥሮች ምናምን ኦንላይን የተላላኳሉ። አጋጣሚ ከተጣሉ የዛኛው ሚስጥር ለሌላኛው ሼር የሚያደርግ ከሆነ ይህ ቨልነሬብል ያደርገናል ማለት ነው በኔትወርክ ሼር መደራረጋችን ከመጀመሪያው። ሌላው ምንድነው ዲስአድቫንቴጁን የምንመለከተው እነኚህ ቫይረስ፣ ኮምፕሌክሲቲ፣ አንዳንድ ጊዜ ደግሞ ውስብስብ ይሆንብናል። ስለዚህ ኔትወርክ በጣም ብዙ ጊዜ ከብዙ ሰው ጋር እንትን ስናይ ሰርቲፊኬሽን ዱቱ በቃ እነኚህ ኮምፕሌክስ እየሆነብን ሲመጣ ምናምን ችግር ውስጥ ያስገባናል ማለት ነው። ኮስት ነው ይሄ በጣም ኢምፖርታንት ነገር ነው። ዋጋ አሁን ለምሳሌ ዳታ እናንተ መጠቀም እየፈለጋችሁ ዩቲዩብ ቪዲዮ ማየት እየፈለጋችሁ ብር የላችሁም። ስለዚህ ኔትወርክ ብር ያስወጣል። ስለዚህ ኢስታብሊሽ ሜንታይን ኔትወርክ ሃርድዌር ኢቭን ለመግዛት ዋጋ ያስከፍላል። ይሄ ጉዳቱ ነው። ሶሻል ሚዲያ ኢፌክት አለው። ስፔሻሊ በወጣቶች ላይ ቲክቶክ እያዩ የተለያየ የማይጠቅማቸውን ነገር እያዩ ጊዜያቸውን እንዲያባክኑ ያደርጋል ኔትወርክ መኖሩ ማለት ነው። ይሄ ጉዳት ነው። ስለዚህ ኔትወርክ ጥቅም ብቻ አይደለም ያለው ማለት ነው፣ ጉዳትም አለው። ስለዚህ ጉዳቶቹ ደግሞ ቫይረስ አለው፣ ቨልነሬብል ነው፣ ኮምፕሌክሲቲ፣ ኮስቱ፣ ሶሻል ሚዲያ ነው። እነኚህ ጉዳቶች አሉት እና እኔ እንደ ወንድም መመክራችሁ ምንድነው በተለይ ኦንላይን ስትጠቀሙ ማለት ነው ለጥሩ ነገር ብቻ ተጠቀሙ። ከእናንተ ጋር የሚሄዱ ነገሮችን ብቻ ይዩ። ኔትወርክ ወይ ህይወታችሁን ያበላሸዋል ወይ ህይወታችሁን ያጠፋዋል ማለት ነው። ስለዚህ ኢንተርኔትን ለጥሩ ነገር ተጠቀሙበት። ለምሳሌ እኔ ዩኒቨርሲቲ ስገባ ብዙ ጓደኞቼ ለተለያየ ነገር ምናምን ሲያደርጉ እኔ ምንድን ነበር የማደርገው ለተማሪዎች ትምህርት ዩቲዩብ ላይ ትምህርት አስተምር ነበር ምናምን። በዛ ምክንያት ብዙ ነገር ጠቅሞኛል፣ ብዙ ተማሪዎችንም ያገዝኩ ይመስለኛል። ስለዚህ ልክ እንደዚህ አይነት ነገሮች ጥሩ ነገሮችን በመስራት ቴክኖሎጂውን ብትጠቀሙበት ለእናንተ በጣም አሪፍ ነው ብዬ አስባለሁ። ኤኒዌይስ ግን ዩኒቱ ይሄን ይመስላል አልቋል ማለት ነው። ምንድነው እንግዲህ ኔትወርክ ነው። ኔትወርክ ማለት ኮምፒውተሮች እርስ በርስ ማገናኘት ማለት ነው። ምንድነው ጉዳቱ፣ ምንድነው ጥቅሙ የሚሉትን ዛሬ አይተናል። በሚቀጥለው ሰመሪውን አይተን የዩኒት ሪቪው ኤክሰርሳይዝ ጥያቄዎችን እየላችሁ እመጣለሁ። ለጓደኞቻችሁ ሼር አድርጓቸው። ሰብስክራይብ ካላደረጋችሁ ግን እስካሁን ሰብስክራይብ አድርጉ። ኦንላይን ትምህርት እየተመዘገባችሁ ተማሩ። ቴሌግራም ላይ ይሄንን ፋይሉን ስለምልክላችሁ በዚህ አቲቶር ዋንቱ ኤቢ ብላችሁ በዚህ ዩዘር ኔም ገብታችሁ ቻናሉን ፎሎ በማድረግ እዛ ላይ ፋይሎቹ ማግኘት ትችላላችሁ ማለት ነው። የዛሬው ቪዲዮአችን ይሄን ይመስል ነበር። መልካም ጊዜ ይሁንላችሁ። መልካም ንባብ። ኔክስት በዩኒት 3 እንገናኛለን። ዩኒት 3 ደግሞ በጣም ኢንተረስቲንግ ነው። ስለ አፕሊኬሽኖች ምናምን የምናይበት እና በጣም አሪፍ ነው። ዩኒት 6 ይዤላችሁ እመጣለሁ ማለት ነው። እስከዛው መልካም ጊዜ ይሁንላችሁ። ሰብስክራይብ